ማንዴላ አቤት። አይ እኔ አሁን ነው በደንብ ያየሁት። እንዴ በጣም ወፍራም ነህ አይደል? መላጣ ከመሆን ይሻላል። አይ አልችልም። ጠጣ እየጠጣ አባቴ ሰላም ነው? እንዴት ነህ ሴፍሻ? ስላንተ ሰፈር ውስጥ ሄጄ ስጠይቃቸው ማንዴላ ኢንተርቪው ለማድረግ ነው የመጣሁት። ማንዴላ ማን ነው አሉኝ። የማንዴላ ፊልም ቦቸራ ቦቸት ይሄ ከባድ ሚስጥር ነው። ቦቸራ አቤት። ቦቸራ ነው ስምህ? ሰፈር ውስጥ ቦቸራ ነው የሚባለው። ትንሽ ሰፈር ውስጥ ቦቸራ ቸርኬ የሚባል ልጅ አለ። የኛ ሰፈር ልጅ ምን አይነት ስም ቦቸራ ብሎ አወጣልኝ። አልጣልም ልጅ እያለሁ። አይ ያንተ ቦቸራ ማለት መባል አይደለም የገረመኝ፣ ያውጩ ቸርኬነት። ቸርኬ ሁለታችንም አንድ አይነት ግጭት ውስጥ ያለን ሰዎች አንድ አይነት። እሱም ቸርኬ ነው፣ እኔም ቦቸራ ነኝ። ቸርኬ ቦቸራ አለህ? ቸርኬ ቦቸራ አለኝ። በጣም ነው እኮ የሚገርመው። እኛ ሰፈር ቅጥል ስም በደንብ ነው ያለው። ሁሉም አናውቀውም ስማችንን። እኔ ዝም ብዬ እናንተ ሰፈር ብወለድ ዝም ብዬ ሳስበው ፓራውልት የሚሉኝ ይመስለኛል። የሆነ ስም አላያጡም። ምላስ ራስ ሪፍሌክተር ፊልም ሰሪዎች ካላችሁ ሰይፉ ላይ እንደዚህ ሪፍሌክተር ካበራን አክተሩ ላይ መብራቱ አይቀርም። ከዚህ ጋር ሪፍሌክተር አድርጎ ማለት ነው። ሌላ ጥያቄ ማቅረብ የምፈልገው ማንዴላ ብዙ ጊዜ በውሻ ይነከሳል። ከአንድም ሁለት ሶስቴ። የጋሽ ጥላውን ዘፈን አይደለም። ከአንድም ሁለት ሰው በፍቅር ነው። ውሻ ነክሷል? አዎ። እኔ የምልህ ጥያቄ በኬስ ስጋ ይዘህ ነው እንደምትዞረው? አይደለም። ውሻ ልብ ያህል ውሻ ፈራለሁ እና ሶስት ጊዜ ያው ልቤ በጣም የዋህ ስለሆንኩኝ 3 ጊዜ ነከሰኝ። አንድ እብድ ውሻ፣ 2 ጤነኛ ውሾች ነክሰውኛል። ታውቃቸዋለህ ደግሞ አበደንባ። የግል ጠብ ያላችሁ ነው የምትመስለው። ይገርማል። ሴፍሻ እብዱ የነከሰኝ ይርነቃቸው ሹመቴ ጋውኝ እኔና ይርኔ እየሄድን አጅፕ ጋር ያሰፈር ጋር እብድ ውሻ ወጋኝና 60 መርፌ ታዘዘልኝ። ምን ላይ ተወጋው? ሆዴን። የሱ ብጠት ይመስለኛል እና 60 መርፌ ተወጋልኝ። ግን ይድነቃቸው ማለት በጣም ወዳጅ ነው አይደለ? ምን አለ 30ውን ቢወጋልህ? ውሻው መርጦኛል። እኔ ውሻው ነው መርጦኝ ያልኩት። እና አሁን ውሻ አለዚህ እንዴት አጠገቤ ቁጭ አልክ? ያው ውሾች ይወዱኛል። ፊልም ኢንዱስትሪ ውስጥ ከገባስ ምን ያህል ጊዜ ሆነ? ትንሽ ቆየት ብያለሁ። አንድ 15 ምናምን ዓመት። ያው ወደ ፊልሙ የሚባለው ነገር ከመምጣቱ በፊትም ያው እዛ ሰፍ ፑሽኪ ምናምን እንንቀሳቀስ ነበርና ትንሽ ቆየት ብያለሁ። አይ እኔ ሰማሁት ስርየት የሚለው ፊልም ላይ ግሩም ኤርሚያስ የሚሰራበት ላይ። አዎ ስርየት። ያንተ ፊልሙ ላይ ያለህ ሚና ዝም ብለህ አንድ ፖሊስ ልብስ ለብሰህ ብቅ ብለህ ወደ ህግ ቦታ ነው የምትለው? አዎ ስርየት ላይ 3ኛ 4ኛ ፊልሜ ነው። ኮረስነት ጎበዝ ኮረስ ነኝ። ኮረስ በቃ ከኋላ አጠፋ። ሁሌ ምን ፊልም ላይ ማስቲካ ያኘኳለሁ ምናምን ተደግፌ ያለው ምናምንና ብዙ ፊልም ላይ ያለውና ስርየት ላይ እንደዚህ የይርኔ ነው ዳይሬክት ያደረገው። ክሩ ላይም ነበርኩኝ ያኔ ስርየት ሲሰራ እና በቃ የፖሊሱን ልብስ ልበሰው ምናምን አለኝ። በጣም ደስ አለኝ። ለበስኩ። ያኔ ካኪው ነበር አልተቀየረም ነበር፣ ሰማያዊ ያለው ነበርና አየንም ለብሼዋለሁ። አባርበኛው ልጅ ሁለቱንም ለብሼ በተቀያየረ ቁጥር ትለብሳለህ። አዎ። እና ከለበስኩኝ አንድ ሲል ላይ የፖሊስ አባላት ነን ለጥያቄ ስለምፈልግ አንድ ጊዜ ወደ ጣቢያ ብዬ ግሩምን ይዤው እሄዳለሁ። 98 ላይ ማለት ነው። ግሩምን ይዤው ሄድኩ። እኔ ያኔ ምልህ ትጋት የሚባል ነገር አለ አይደለ? ወደዚህ ሙያም ለመምጣት ምናምን ፍላጎቱ ዋው ይገርማል። ስርየት ሲመረቅ እኔ የጠራው ሰው ይበልጣል። አክተር ኖዩም ብዬ በጣም ብዙ ሰው ጠርቼ ያላዩኝ ሰዎች ሁሉ ነበርና የታለ ሁሉ ተባልኩና
ስሬ ሲሰራ ብዙ ሰው ጠርቼ ነበር። ያው ግን ደስ ይል ነበር። እኔ ግን የሰማሁት የጠራ ግማሹን ህዝብ ስሬት ሲመረቅ አንድ እኮ ነሽ በቃ አንድ ወደ ህግ ቦታ ብለህ ነው የምጠፋው። ግን ግማሹ ህዝብ አንተ የጠራኸው ነው እና ያንን ስትል አሉ ጎል የገባ ነበር ይመስለው። የሰፈር ሰው ብዙ ነበረ ምናምንና ከዛ ሰርቲፊኬት ተጠብቄ ነበረ ለዛች ቃል አልሰጠም። ጉቷላ ተሸለሙና እኔን ረሱኝ። ቶማስ ረሳኝ። አሁን ካስት አድርጎኝ አልሰራለትም። ያኔ ዘንግቶኛል። ግን በዚህ ፊልም የተነሳ ሰፈር ውስጥ ስም ወጥቶልህ ነበር አሉ። ሙላት የሚባል ልጅ ዱዶ ፖሊስ አለኝ። ዱዶ ፖሊስ ማለት ማንዴላ እንደ ፖሊስ ሆኖ ይሰራል ምናምን ተብሎ ተወርቶ ሲገባ አንድ ቃል ነው እና ሰፈር ውስጥ ምን ዱዳው ፖሊስ አያወራም እንዴ እያሉ የሰፈር ልጆች። ከዛ በኋላ ደግሞ የሰማሁት በቃ ለመታወቅ ካለ ጉጉት የተነሳሉ ማንዴላ ፊልም ስክሪፕት ሲመጣለት የማን ነው የኔ ስም ማን ነው? አስቻለው። እሺ አስቻለው። ታሪኩን አይደለም የምታየው አሉ። አስቻለው እሰራዋለሁ። ካራክተር ለመታየት ካለ ፍላጎት። አዎ የሚገርምሃል ሰይፍ ሻኔ ካራክተር ደስ ይለኛል። ብዙ ጊዜ የሚያጫውት ካራክተር ካገኘው ስህተት መስሎም ሊታየኝ ይችላል። ግን በደንብ የሚያጫውተኝ ስክሪፕት ሳነብ የሚያጫውተኝን ካራክተር ካገኘው ዘልዬ ዳይቭ ነው ገባል። ከ16 በላይ ገጸ ባህሪ ሳጠና እኔ ማንዴላ ያልተጫወተው ነገር የለም አሉ። ወይ ከ16 በላይ ተውናሃል? ብዙ ከቫራይቲ ካራክተሮች ልጠይቅህ እስኪ። ፖሊስ ሆነሃል? አዎ ግልጽ ነው። አዎ ሀብታም ሀብታም ሆነሃል? አዎ ሳይኖር አለ ይኸውልህ የህዝብ ሀብት እስቲ ህዝቡ ምስኪን ሆነሃል በጣም እንደኛው። እንደው ያልሆንከው ነገር ምንድን ነው? እስከዛሬ ድረስ በፊልም ታሪክ ስትሰራ ያልሆንከው ነገር ምንድን ነው? በገጸ ባህሪ ያው ጠቅላይ ሚኒስቴር አልሆንኩም። ጠቅላይ ሚኒስቴር ያልተጫወትኩ ጠቅላይ ሄደህ አታውቅም? ጠቅላይ ሄጄ አላውቅም። ካርታስ ላይ እበላለሁ። ጠቅላይ ሚኒስቴር ነው። ጠቅላይ ሚኒስትር እንዴት ነው? እንግዲህ እኔ ቀን አገኘሃለሁ ማታ አገኘሃለሁ የብዙ ሰው ጥያቄ ነው። ፖስተሩ ሲለጠፍ የማንዴላ ፎቶ አለ። በምን ሰዓት እንደምትሰራው ግን ግራ ይገባኛል። ምን ሰዓት ላይ ነው ፊልም የምትሰራው? ያው ሌሊት አልልህም። ያው አንዳንድ ጊዜ የኖርኩበት ሙያ ነውና ደግሞም ወደዚህ ለመምጣትም ብዙ መስዋዕትነት ተከፍሏል። በጣም ብዙ ማለት ነው። እና አገኘሁት ደግሞ አሁን ከበዛ ጀርባ ምንድን ነው ያለው? ጠፋ አይደል? አዎ ከጠፋ ይሻላል፣ መስራት ይሻላል አይደል?